እማዬ ግን እሺ ጥቂት ይመታል እንዴ? ባለጌ ሁለተኛ እንደዚህ እንዳትል። ባለጌዎች ናቸው እንደዚህ የሚያደርጉት። እንዴ እማዬ ታዲያ አባዬ ባለጌ ነው ማለት? አይ ባለፈው ከአባዬ ጋር እየሄድን አስፋልት ጋር የሆነች ልጅ ባጠገባሽ አለፈች። ከዛ ቂጧን መታት ማለት። ከዛም በኋላ ዞርሽና ሞክዬ ብላ አቅፋው በጆሮ ጠጋ ብላ እና ሞክዬ የባለፈውን አንድ ደግሞ የሚያለችው ይሄ ልክስክስ ባለጌ እኔ ላይ ሌላ ሴት ቆይ ይመጣታል ብቻ። እሺ ከዛስ ወዴት ሄዱ? ከዛም በኋላ እንደውም ባለፈው አንቺና ጋሽ በላይ የገባችሁበት ቤት የለም? የት ነው የገባነው? እኔና በል እንደው ያልጋፉት ያለበት ያልጋፉት እንኳን ደጋር ወሰይ ገቡ። አንተ ተንከሲስ የልጅ ቡዳ ይርከዚ የት አባቱ አይቶኒ ትምህርት ቤት ወላጅ አምጣሉኝ። ረብሻ ኧረ አይደለም። እናሳ አንደኛው ወጥቼ ሽልማትን እናት መታ ትቀበል ብሎ ማን ዳይሬክተሩ ነው ያለ? ኧረ አይደለም። እናሳ ጽዳቷ ድማ ያውቅሽ ነው እንዴና ዳይሬክተሩ ነው ሌላ ምን? በቃ እኔ ሄጄ አናግረዋለሁ። ምን ዳይሬክተሩ ነው? ኧረ አይደለም ጽዳቷ። እማዬ ወጥ አልቋል። አንተ ከርሳ አልቋል። እማዬ ግን ለምንድን ነው ሁሌ አባዬ ስራ ሲሄድ ጓደኛው እቤት የሚመጣው? ምን አገባ? አይደለም እኮ ደግሞ መቼ ገብታችሁ ዝም ብላችሁ ታጨበጭቡት? ምንድነው ኳሳያችሁ ነው እንዴ? ማን አግብተው? አንተ ልጅ በማይመለከት አትግባ። አይደለም እኮ ደግሞ ምንድነው መጣ የምትዩ? ማን ሰው ይጠቅባችሁ ነው? ወይኔ ጉዴ! አንተ ልጅ ቆይ ከኔ ምንድነው የምትፈልገው? አይደለም እኮ እማዬ ደግሞ ምንድነው ጓደኛ ከስ ሲመጣ ይቀየራል የምትዩ? አልጋ ላይ ኳስ ይጫወታችሁ ነው አንተ? አይደለም እኮ ደግሞ ምንድነው ባለፈው ከዘፋሽ ልጅው ቆየሽ የሚልሽ ምንድነው? ዘፈን ቻለሽ እንዴ እማዬ? እኔም ዘፈኝልኝ። ወይኔ ና ወጥ ነው የፈለከው አይደል? ና ደስተ ና የኔ ጠንበለል ና አባዬ እኮ ጎረቤታችንን ከዘፈሽልኝ ቆይ ሲላት ሰምቼ እኮ ዘፈነ አንድ ኩነና ወጥ ነው ያልከው? ያዝ የምን አባውጥ ነው ይርገዚ ወጥስ ተንከሲስ ጋሽዬ እየወጣው ነው። ይምጡ። አረ እቺ ነው ያዟት። አረ ግድ የለም። አረ ችግር የለው። ጌቶች ካዩ ይቆጣሉ። እኔ ግን ሰንዝሮ እንዳይመልሱ ግድ የለም እንዳይመልሱ። በጣም ይቅርታ ተክደረደርኩ። እንከለከላለን። ለዛ ነው እሺ ያለቃ እግዚአብሔር ይስጥልኝ። እንግዲህ ችግር ካነሰ ጨምራለሁ። በጣም በቂ ነው። በጣም በቂ ነው። 10 ብሩን ለባለቤት ገባና ቤት የሁለት ወር የሶስት ወር አስቤት ታዘጋበታለች። እቺኛዋን ደግሞ አንድ ጎበስ ብርቱ ወንድ ልጅ አለኝ ደርሷል። እንግዲህ ስኮላርሺፕ ምናምን እየሞካከረ ነበር። የሰው እጅ የሰው ፊት ከሚያርስ እድሜ ደረሱልኝ አይደለ? እኔ ስፖንሰር አድርጌ አሜሪካ ልኳለሁ። በዚህኛዋ ይበቃል። ከእናንተ ኪስ የሚወጣው ብር 20 ብር መሆኑ አይደለም በረከቱስ 20 መሆኑ አይደለም በረከቱ። እሺ አረ እናንተ ያላችሁ የ60 ሚሊዮን ብር መኪና ውስጥ ተቀምጣ 20 ብር ቲፕ ይቀንራል። የማትበላው ማለት ያንተ ሀብት ነው። ይብላኝ ለሚስትና ለልጆች ቤት ቁጭ ብሎ ለሚጠብቀው አንተስ እዚህ መጥተህ ትልከሳከሳል፣ ትበላለህ፣ የምትፈልገውን አማርጠህ ከተገኘ እሸት ትሸለቅቃለህ። ይብላኝ እናት ምንድነው ስማ እዚህ ግቢ እንዳትገባ ማለት ወንድ እዚህ ቤት የሚገባ ወንድ እንዳለ ከሷ በቃ ምንድነው የሚከሰው? አንተ የራስን ሴት ይዛት መጣም እንዴ? የሌላ ወንድ ሴት ምን ያደርጋል? ኧረ ጋሼ ምን ማድረግ ነው እንዴ? ብቻህን ገብተህ ትወጣለህ እንዳለ ቴካው ያረካችሁ አዋቂ አይቀር ወጣት አይቀር። ስማ ይሄ ቤት በወንዶቹ ምክንያት ይዘጋ ነው። ገርል ፍሬንዶቻችን ሚስቶቻችን እንዳለ ተሸጉሮ አለቁ እያሉ ነው። ወልዘይ ምን ይላል? እኔ 20 ብር ቲፕ እንዴ ሲያስጠላ። ኧረ ጋሼ መጣ ደግሞ የትራፊክ ሰላም ነው አለሽ? ሰላም ነው። መንጃ ፈቃድ ይዛል? አልያዝኩም አለቀ። እኔም አልያዝኩም። ቀጣ ብራዘር። ይኸውልህ ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል ይመቻል? አዎ ይመቸኛል። ይኸውልህ ቤቴን ራሱ አዝዤላት ማለት ነው። ግራ ቂጧን ውፍረት መቀነስ ትችላለች እና አንተም ሳይ ሁለቱም ቂጥ ደግሞ ባላንስ አይደለም። ባላንስ አደርግልሃለሁ። ይመቻል? ይሁንሽ። በቃ እንደዛ እናደርገዋለን። ሙሉ ሳምንት የምትበላው ምግብ እኔ ነኝ ማዘል። ደስ አለ። እንኳን ደስ አለ ማይኮዬ፣ እንኳን አብሮ ደስ አለ። ወንድ ልጅ ተወለደ። ወንድ ልጅ ከነቃጭሉ ይዛል ይመጣሽ ባለቤት ወለደችልኝ። ምን ሆነ ነው ብቻ የምታወራው? ግን እዛ ጋር ጨንቆኛዋ ማይኮ። ምን ነው የተወለደው ሕፃን ልጅ ጡት መሳብ አቃተ። ወተት አልወጣ። እንደገመትኩት ይወለድ ልጆች ሲወለዱ ጡት መሳብ ይከብዳቸዋል እና ጉሮሯቸው አካባቢ ስለሚከብዳቸው ነው አባትየው ነው ስቡ የሚያፈነዳላቸው የመጀመሪያው መሳቡ ስለሚከብዳቸው አባትየው ይስበዋል ነው። አባትየው ነው አስቦ የሚያፈነዳላቸው። ከዛ በኋላ ልጅ የሚቀጥለው። ከከበደ ግን አንተን ያለው ምን እኔ ላፈንደው። ምን ሺሻ ነው ግን ታፈነደው? ላፈንደው ትላለህ። ዝም ብለህ ምን ሰራለህ አንተ? እንዴ ነገሬ አንዱን እናፈንደው። አንዱን እናፈንደው። አንተ ምን አንተ ትላለህ? አንተ ራስህ አንዱን ካፈነዳ በኋላ ቢያንስ መጣላት አንተ ስታፈነደው ቢያንስ ልይ አንተ ረፈኝ እናቴ ትሙት ረፈኝ
ወይ በእናትህ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድን ነው የምንጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ተኛለሽ እንዴ? በእናትህ አሳዝነህም በዚህ እድሜው ተገርጾ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ወይ በእናትህ ላንቺ ስለው እንደው ያንተ እንዴት ነህ ግን? አሁን ጠፋፋለህ? አዎ ትንሽ አሁን ጠፋፍ ደረቅ እያለ ነው። ምን እየሰራ ነው? እስከዛሬ ግን እስከዛሬ የት ነበርክ? በእናትህ አሁን ይሄንንም አትችልም አይደል? ይሄ እንደዚህ ቄንጠኛ በስነ ስርዓት ተቀመጥኩ። ራሱ እንኳን የጨፈር እንጂ ሰው ተገርዞ አይደል? እንደዚህ ጋር አይተዋል እያየናለ ይሄን አትችልም። ለአንድ ለሶስት ወር አትችልም። ተጫወቱ በቃ። እኔ ሽንቴን ሸንቼ ልምጣ። መሽናት ስለምችል ሸንቼ ልምጣ። ምን አድርጌው ነው? ምንድን ነው ያደረኩት ነገር? ምንድን ነው አሁን ይሄ? ምን አድርጌው ነው? ኧረ ተው። ምን አድርጌው ነው? አይዞህ በስመ አብ ተጫወት እንዴ። መርስዬ ይኸውልሽ ከ7 ዓመት በታች ነው የምንገርዘው። አየር በርግዷል። ትላልቅ እንዳታስገብኝ። እኔ ከትልቅ እንትን ጋር መታገል አልፈልግም። ና ዶክተር። እሺ ጤና ይስጥልን። እንዴት ነህ? እግዚአብሔር ይመስገን። ያው ምን ፈልገህ ነው? ለመገረዝ ነበር። ሕፃን ልጅ ልታስገርዝ ነው? ኧረ እኔ ነኝ የምገረዝ። በኢየሱስ ስም ምን ነው ዶክተር? እንዴ ና እስኪ ልጅ ምን ጺም አብቅላል እንዴ? እናት ታላበል እሺ ምንድን ነው የምታነፍስብኝ? እሺ ታንፍስብኝ። እሺ ኧረ ታንፍስ። እሺ በኢየሱስ ክርስቶስ ስም። እሺ ጥርስ እና ምን እስከ ዛሬ አልተገረዝክም? አልተገረዝኩም። ያው ለመገረዝ እኮ ነው የመጣሁት። እስካሁን አላገባህም? ያው አላገባም። እስኪ አሳየኝ ዕቃን ዕቃን አሳየኝ። አትንመጭመጭ ልፋጭ። ምን ያልመጨምጭብናል? እስከ ዛሬ ሳትገረዝ እኔ ታዲያ ያንተን የ35 ዓመት ችግር ፈቺ ነኝ እንዴ? ልጉም ይረረዛ በእናትህ ቤተሰብ የለም ነበር እንዴ? እኮ እሺ አሳየኝ። እሺ ይሄው። ኧረ በስመ አብ በጣም ነው የማዝነው። ምን ነው ነፍስ አላጠፋም። ምን ይሄ ልጅ በለው እኮ ኧረ በጣም ልጅ በለው እኮ። በቃ የምትለኝ እንከፍላለሁ። ገርዘኝና ቶሎ ሊድ። አንተ ደግሞ ሚሊዮን ብከፍለኝ ይሄንን ንክች አላረግልም። አይን እንትን ብትለው ራሱ በቃ ጨቅላ ሕፃን ልጅ ነው የሚመስለው። በኢየሱስ ክርስቶስ ስም ሰው እየጠፋልኝ ፖሊስ እንዳልጠራ። ምን ልታረግ ነው የመጣው? ኧረ እባክህ አንተ ዶክተር ናስ ወደዚህ ምንድን ነው የፈለከው? ሁሌ እኔ በመጣው ቁጥር እምቢ ዳንኤል ነፍስ ያጠፋል ያለ ሰው አለ እንዴ? ይሄን የሚያክል እንደዚህ እስከዛሬ አቆይታ አብክታ የምታመጣው? ኧረ አንተ ዶክተር እባክህ ውጣልኝ። ግርማ ነው አስወጡልኝ በእናትህ። የማንም ንፍጣም እዚህ ንፍጡን ልፋጩን ያዝረከርክብናል እንዴ? በጣም ከኔ ጋር እንደዚህ ሂሳቡን አመጣሽ? አዎ ይኸው አባቴ። የኛ አይደለም የእናንተ ነው አለቃ። 12 ነው 12 እኮ የተጠቀማችሁት ነው። ጠራሃለሁ ቀልቼበት እኮ ነው እንደዚህ አይነት ነገር አላወቀኝም። እንዳትጨናነቂ አንቺ። ና ምንድነው አባቴም ፀጉር ብቻ ነው እኮ ጭንቅላት ነው እንዲቀቀልልኝ ምግቡ እንዳለ ትፍያል እንደ በላ ነው። አንቺ እንዴት ነው ምግቡ? እኔ እንጃ የኔ ንጹህ ነበር። ያንጻሽ ምንድነው ጭንቅላት ነው እንዴ? ይረጋጉ አለቃ። እዚህም ውስጥም ካሜራ ስላለ እናጣራለን። ችግር የለም። ውስጥም እዚህ አለ እዚህም ስላለ። አይ ኒፎስሚያ አለብኝ ታውቂያለሽ። እንትን ይላል ጭንቅላት ይረግፋል ፀጉሬ ምናምን። አየኸው እንዳይቦንብህ እንትን ነው ያኔው ሊሆን ይችላልና ዕቃ ማጠቢያ ቤት ነው።